ከጅቡቲ ጎበዜ ሲሳይን አመጣው ያለው ፌዴራል ፖሊስ አዲስ አበባ ላፍቶ የሚኖረውን ስዩም ተሾመን ላገኘው አልቻልኩም ማለቱ ያስተሳዝባል። አቶ ዮሐንስ ቦያለው ያሉት ነገር አለ። ሙሉ መረጃውን እናሰማችኋለን። ገንዘብ የማይቀጣ በእስር ይለወጥለታል። በእስር የማይቀጣ ደግሞ አጭር የሆነ የሰውነት ማሟሟቂያ ቅጣቶችም ይቀጣል። ባለስልጣኑ የአዲስ አበባ ከተማ ደንብ ማስከበር ያለው ነገር አለ። የጅጅጋ ዩኒቨርሲቲ ተማሪዎች ሪኤግዛም ተፈትነው ቢያልፉም ቴምፖ ማግኘት እንዳልቻሉ አሁንም ድምጻቸውን እያሰሙ ይገኛሉ። የመገናኛ ብዙሃን ባለሙያዎች የድምጻዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታግዷል። ስለዚህም ምንላችሁ ይኖረናል። የአማራ ክልል ተወላጅ ሆነው ያለ አግባብ ለታሰሩ ሰዎች ድምጽ ያልሆነው ኮሚሽን ታጣቂዎችን ወደ ጠረጴዛ አምጥቶ ያወያያል የሚል እምነት የለንም። ኢህአፓ ያወጣው መግለጫ አለ። ሰፋ ያለ መረጃውን ይዘናል። አብራችሁን ከቆያችሁ የሁሉንም ሙሉ መረጃ ትሰማላችሁ። ሰላም ጤና ይስጥልኝ ውድ የአዲስ ዜና ተከታታዮቻችን፣ ይህ የዕለተ አርብ ጥንቅራችን ነው። ከሁሉ አስቀድመን በያላችሁበት ሰላማችሁ ይብዛ እያልን ወደ ዝርዝር መረጃዎቹ አልፋለሁ። ከጅቡቲ ጎበዜ ሲሳይን አመጣው ያለው ፌዴራል ፖሊስ አዲስ አበባ ላፍቶ የሚኖረውን ስዩም ተሾመን ላገኘው አልቻልኩም ማለቱ ያስተዛዝባል። አቶ ዮሐንስ ቦያለው በፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ስዩም ተሾመ የተባለው ግለሰብ በሕግ ቁጥጥር ስር ሆነን ሳለ በማህበራዊ ሚዲያ ስማችንን እያጠፋ ነው በሚል ለችሎቱ አቤቱታ አቅርበው እንደነበር ቀደም ሲል መዘገባችን ይታወቃል። ፍርድ ቤቱም በስም የተጠቀሰው ግለሰብ ችሎት ቀርቦ ጉዳዩን እንዲያስረዳ በፌዴራል ፖሊስ በኩል መጥሪያ ቢላክለትም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ዛሬ ምላሽ ሰጥቷል። ፍርድ ቤቱም በስም የተጠቀሰው ግለሰብ ችሎት ቀርቦ ጉዳዩን እንዲያስረዳ በፌዴራል ፖሊስ በኩል መጥሪያ ቢላክለትም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ትላንት ምላሽ ሰጥቷል። አቶ ዮሐንስ ቦያለው በበኩላቸው ከጅቡቲ ጎበዜ ሲሳይን አመጣው ብሎ የሚመጻደቀው የፌዴራል ፖሊስ ላፍቶ ሞል ቢሮ ከፍቶ በየቀኑ የፍርድ ቤት ዳኞችን ሲሳደብ የሚውለውን ግለሰብ ተሰውሮብኛል ማለቱ አስፈሪ ነው ሲሉ ለችሎቱ አስረድተዋል። አቶ ዮሐንስ አክለውም ይህንን ግለሰብ ቀደም ሲል በሌላ ችሎት በስም ማጥፋት ወንጀል ከስሼው ቅጣት የተጣለበት ቢሆንም እስካሁን ቅጣቱን የሚፈጽም የመንግስት አካል ባለመኖሩ ያንኑ የጥፋት ድርጊት ቀጥሎበታል ሲሉ ተናግረዋል። የእኔን ስም በተደጋጋሚ ማጥፋቱ የተለመደ ቢሆንም አሁን ደግሞ የዚህን ችሎት ዳኞች ስም እያጠፋ እና በችሎቱ ላይ ግልጽ የሆነ ተጽዕኖ እየፈጠረ በመሆኑ ትክክለኛ ፍትህ እናገኛለን ለማለት እንቸገራለን ሲሉ አክለዋል። አቶ ክርስቲያን ታደለ በበኩላቸው ስዩም ተሾመ የጠቅላይ ሚኒስቴሩ የማህበራዊ ሚዲያ አማካሪ ሲሆን ፖሊስ ይህንን ሰው ማቅረብ ያልቻለው ስዩም አንደኛ ደረጃ ዜጋ ስለሆነ ነው። አንደኛ ደረጃ ዜጎች ከህግ በላይ ስለሆኑ ፍርድ ቤት መቅረብ አይችሉም። ፍርድ ቤት ተገደው የሚቀርቡት ሁለተኛና ሶስተኛ ዜጎች ብቻ ናቸው። ስዩም አማራ ቢሆን ኖሮ ይቀርብ ነበር። ምክንያቱም በአሁኑ ወቅት አማራ ሶስተኛ ዜጋ ሆኗልና። 200 አማራዎችን ከወቅታዊ ጉዳይ ጋር በተገናኘ በሚል ጓዳ ጉድጓድ ውስጥ ገብቶ በእስር ቤት እያጎረ ያለ ፖሊስና አቃቢ ህግ ስዩም ተሾመን አዲስ አበባ ውስጥ ተሰውሯል ሲባል ያስፈራል ሲሉ ለችሎቱ አስረድተዋል። ሞት በሚያስቀጣ አንቀጽ ተከሰን አቶ ስዩም የተባለው ግለሰብ ችሎቱን ከውጭ ሆኖ ተጽዕኖ የሚፈጥርበት ከሆነ ውጤቱ ከወዲሁ የሚታወቅ ነው ብለዋል። የሁለቱን አቤቱታ ያዳመጠው ችሎት ስዩም የተባለው ግለሰብ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም፣ በቀጣይ ግን ተገዶ እንዲቀርብ ሲል ለሶስተኛ ጊዜ ትዕዛዝ ሰጥቷል። ወደ ቀጣይ መረጃ ስወስዳችሁ ገንዘብ የማይቀጣ በእስር ይለወጥለታል። በእስር የማይቀጣ ደግሞ አጭር የሆነ የሰውነት ማሟሟቂያ ቅጣቶችም ይቀጣል። ባለስልጣኑ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የ2017 ዓ.ም የ9 ወራት ሪፖርት ግምገማን በተመለከተ ማብራሪያ ሰጥቶ ነበር። በዚህም ከአምናው 9 ወር ጋር ሲነጻጸር የዘንድሮው የ9 ወር አፈጻጸማችን 64 በመቶ የደንብ ጥሰት የቀነሰበት ነው ብሏል። ይህን ያሉት የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ከኮሪደር ልማት ጋር በተያያዘ በመንገደኞች ላይ የሚጣለውን ቅጣት ተመጣጣኝ ያለመሆኑ በተመለከተ ስለሚነሳው ቅሬታ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። ምላሻቸውም እንደዚህ ነበር። ህጎች፣ ደንቦች የሚወጡበት የህዝቡን ጥቅም ለማስጠበቅ ነው። ሌላ ተልዕኮ የለውም። በሳይክል መንገድ የሚሄድ ሰው በሳይክል መንገድ እንዲሄድ፣ እግረኛውም በእግረኛው መንገድ እንዲሄድ የተደረገበት
በሳሮች ፋውንዴሽኖቹ አካባቢ ቆሻሻ እንዳይጣል የተደረገበት በርካታ ስልጠናዎች ተሰጥተዋል። ቀጥሎ ህግ የማስከበር ስራ ነው። ቅጣቱ የዚህን ያክል የጎለማና በጣም የከፋም አይደለም። የቅጣት ደረጃዎች አሉ። ገንዘብ የሚቀጣ ይቀጣል። ገንዘብ የማይቀጣ በእስር ይለወጥለታል። በእስር የማይቀጣ ደግሞ አጭር የሆነ የሰውነት ማሟሟቂያ ቅጣቶችም ይቀጣል። አህያ በኮሪደር ላይ መንዳት በተለይ በቪአይፒ መንገዶች ከቦሌ እስከ ቤተ መንግስት ሌሎችም አካባቢዎች ላይ ተቀባይነት የሌለው ነው። ማህበረሰቡም ሚዲያዎችም እንዲያውቁት የምንፈልገው በከተማችን ውስጥ ምንም አይነት የእንስሳት ዝውውር የማይፈጠርባት ከተማን ከመፍጠር አንጻር አጠናክረን የምንሰራበት ይሆናል። የቀጣናቸውም ቅጣቶች እንደሚባለው ሳይሆን በሁለት ሶስት ወይም በቦሌ በጊዮርጊስ የፈጸምናቸው አካባቢዎች አሉ። እሱም ደግሞ የተጋነነ ቅጣት አይደለም፣ ተመጣጣኝ የሆነ ቅጣት ነው። ግን ወደፊት አጠናክረን የምንሄድበት ይሆናል ብለዋል። ከወንዝ ዳር ልማት ጋር በተያያዘ ትላልቅ ተቋማትና ፋብሪካዎች ይቀጣሉ። ሁልጊዜ ግንዛቤ እየተፈጠረላቸው ነው ይባላል። ግን በመቶ ሺዎች በሚሊዮኖች የሚቆጠሩ ገንዘብ ይቀጣሉ። ምክንያቱ ምንድን ነው የሚል ጥያቄ ቀርቦላቸው የመለሱት አቶ ዘሪሁን የደንብ ቁጥር 181 የወንዝ ዳርቻ ደንብን በተመለከተ ተቋማችን ከአካባቢ ጥበቃ ባለስልጣን ከአረንጓዴና ውበት ቢሮና ከመንገደኞች ውሃና ባለስልጣን ጋር በመሆን አብረን ነው እየሰራን ያለ ነው። በወንዝ ዳርቻ ላይ በርካታ ግንዛቤዎች ተሰጥተዋል። አንደኛ ጥናቶች ተጠንተዋል። ትላልቅ የሚባሉ 7 ወንዞች አሉ። በተለይ ፍሳሾችን ወደ ወንዝ የሚገቡበት ሁኔታ አለ። ያ ተጠንቷል። የተጠናው መሰረት ተጋላጭ ናቸው የተባሉ የመንግስት የግል ተቋማትና የግለሰብም ጭምር ግንዛቤ ተሰጥቷል። ግንዛቤ የመስጠት ችግር የለም። ሰው ያንን ተቀብሎ የመተግበር ችግር ነው። የምናስተካክለው ህግን በማስከበር ነው ማለት ነው። ስለዚህ ህግን በማስከበር በርካታ ርቀቶችን ሂደናል። በፋብሪካዎች በትላልቅ የመንግስት ሆነ የግል ሆስፒታሎች የሚወጡ ፍሳሾች አደገኝነታቸው በናሙና ይወሰዳል። በላብራቶሪ ተረጋግጦ የአደገኝነቱ መጠን በደንቡ ላይ የተቀመጠ የህግ መቀጮ ስላለ በዚያ መሰረት ይቀጣል። በዚህ ያገኘነው ውጤት ወደ 2850 በላይ ወደ ወንዙ የሚገቡ ከተለያዩ ተቋማት የሚፈሱ ፍሳሾች ቆመዋል። የራሳቸውን ሴፍቲ ታንከር የመስራት ለውጥ አለ ነው ያሉት። የጅጅጋ ዩኒቨርሲቲ ተማሪዎች ተቋማቸው አሁንም እንደቀጠለ ነው። ኤግዛም ተፈትነው ቢያልፉም ቴምፖ ማግኘት እንዳልቻሉ በመጨረሻም በድጋሚ ትፈትናላችሁ እንደተባሉ አሰራሩም ትክክል እንዳልሆነ በመግለጽ በድጋሚ መፍትሄ ጠይቀዋል። ተማሪዎች ለሚዲያ በድጋሚ ባሰሙት ቅሬታ ኤግዚት ኤግዛም አምና ብንወድቅም ዘንድሮ ለ6 ወራት ተዘጋጅተን ነው ለፈተና የቀረም ነው። ተፈትነን ውጤታችንን አይተናል። የመውጫ ፎርም ጨርሰናል። ዶክሜንት ስጡን ስንላቸው ግን ታግዷል አሉን ሲሉ ገልጸዋል። ስንጠይቅም ትምህርት ሚኒስቴር በሰኔ ትፈተናላችሁ ብሏቸዋል አሉን። አምና ተማሪዎች ወደቁ ሲባል ለምን ብሎ ያልጠየቀ አካል ዘንድሮ ለምንድን ነው ተማሪዎች ያለፉት ብሎ እንዴት ሞራላችንን ያቆሽሻል ብለዋል። ተማሪዎቹ ችግር ካለ ሐሳባቸውን በነጻነት የሚገልጹበት መድረክ እንዲዘጋጅ ቢጠይቁም እንዳልተቻለ አመልክተዋል። ሰሞኑን ተማሪ ከተማ ቤት ከተከራየበት በልዩ ኃይል እየተፈለገ እየታፈሰ እየታሰረ ነው። ከ7 እስከ 8 ተማሪዎች ሆነን ነው ቤት የተከራየ ነው ብለዋል። አብረዋቸው የተፈተኑት ዶክሜንት እንደተሰጣቸው የነሱ የታገደበት ምክንያቱን እንዳላወቁ ግን ሰኔ ወር ላይ ድጋሚ መፈተን እንዳለባቸው እንደተነገራቸው ገልጸዋል። ማለፊያ ውጤት አምጥተን እያለ ሰኔ ላይ ድጋሚ የምንፈተንበት አሳማኝ ምክንያት ምንድን ነው ብሎ ጥያቄ ማቅረብ ቀርቶ ከግቢው አካባቢ ከከተማውም አይዲ ይዘን ከተገኘን የ2012 እና የ2013 ባች ተማሪዎች ወዲያውኑ ወደ እስር ቤት ነው የሚወሰዱት ብለዋል። የመብታችንን ጥያቄ ልንጠይቅ ባልነበት ወቅት ከ20 በላይ ተማሪዎች ታስረው የደረሱበት ያልታወቀበት ከከተማም እየታፈሱ ተማሪዎች እየታሰሩ ያሉበት ሁኔታ ነው ያለው። ተማሪዎቹ ወዳልተፈለገ ፖለቲካ እየገቡ ነው ብለዋል። ስለ ጉዳዩ የጠየቅነው የኢትዮጵያ ተማሪዎች ህብረት የቀረበውን ቅሬታ በተመለከተ ከሚመለከታቸው አካል ጋር እንደተነጋገረ ገልጾ ከትምህርት ሚኒስቴር ታንጀብል የሆነ ነገር ስለያዝን ፈተናው ይደገማል በሚል ነው ይዘውት ያሉት ብሏል። አክሎ እኛም ታንጀብሉ ነገር ምን አይነት ነው በሚለው እየተነጋገርን ነው ያለነው እንጂ እንዲደገም ተነግሯቸዋል ነው ያለው። ታዲያ የሚፈተኑ ከሆነ ከዩኒቨርሲቲው የዶርም አገልግሎት እንኳን ሊሰጣቸው አይገባም ነበር ወይ ስንል ላቀረብንለት ጥያቄ በሰጠው ምላሽ በጉዳዩ ላይ ከሚመለከታቸው ጋራ እንደሚወያይ የታሰሩ ተማሪዎች ስለመኖራቸው ግን እንዳልሰማ ገልጿል። የመገናኛ ብዙሃን ባለሙያዎች
የድምፃዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። ትላንት የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎትን እንዳይታደሙ ያገደው። በትላንትናው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካዳመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎች በቀረበባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በትላንትናው ችሎት የታደሙትን ጋዜጠኞችን በዳኛ ትዕዛዝ እንዲወጡ ተደርገዋል። መጋቢት 1 ቀን ሌሊት ለመጋቢት 2 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚገኝበት ህንፃ ወድቃ ህይወቷ ማለፉ በተሰማው በወጣቷ ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። የአማራ ክልል ተወላጅ ሆነው ያለ አግባብ ለታሰሩ ሰዎች ድምጽ ያልሆነ ኮሚሽን ታጣቂዎችን ወደ ጠረጴዛ አምጥቶ ያወያያል የሚል እምነት የለንም። ኢህአፓ የሀገራዊ ምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ.ም እስከ ሚያዝያ 4 ቀን 2017 ዓ.ም በአማራ ክልል በተለያዩ ባለድርሻ አካላትና የማህበረሰብ ተወካዮች ለዋናው ጉባኤ የሚሆን አጀንዳዎችን መረከቡ ይታወቃል። ኮሚሽኑ በክልሉ ያደረገውን ይህንኑ ሂደት ተከትሎ በተለይ የታጠቁ ኃይሎችን ካለማሳተፍ አንጻር ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ብርቱ ትችት ተሰንዝሯል። ፓርቲው የኮሚሽኑን በባህር ዳር ከተማ የአጀንዳ ማሰባሰብ ልየታ ሂደት በተመለከተ ለኢትዮጵያ ብዙሃን ድርጅት በሰጠው ቃል ታጣቂዎችንና ጠያቂ ያላቸውን የማህበረሰብ ክፍሎች ያላሳተፈ ነው ሲል ተችቷል። የፓርቲው ዋና ጸሐፊ ወይዘሪት ሚስጥረ ስላሴ ታምራት እንዲህ ሲሉ ተደምጠዋል። የሀገራዊ ምክክር ኮሚሽን ታጣቂዎችን አሳትፌያለሁ ብሏል። እነማን እንደሆኑ ግን ግልጽ አልተደረገም። ተሳትፈዋል ተባለ እንጂ አመኔታ የለውም። የአማራ ክልል ተወላጅ ሆነው ያለ አግባብ ለታሰሩ ሰዎች ድምጽ ያልሆኑ የሀገራዊ ምክክር ኮሚሽን ታጣቂዎችን ወደ ጠረጴዛ አምጥቶ ያወያያል የሚል እምነት የለንም። በኮሚሽኑ ገለልተኝነት አመኔታ የለንም። ከዚህ በፊት በሁሉም የኢትዮጵያ ክፍል ያሉ ታጣቂዎችን ለማሳተፍ ምን አይነት ዋስትና ተሰጥቷቸዋል ብለን ስንጠይቅ ኮሚሽኑ በእንደዚህ አይነት ጉዳይ ገና ስምምነት ላይ አለመደረሱን የነገረን። ይህን ሳይፈቱ ምክክር ማድረግ ምኑ ላይ ነው ለውጥ እንዳለው ግልጽ አይደለም ብለዋል። ከታጣቂዎቹ ተሳትፈናል የተባለ ነገር የለም። ኮሚሽኑ አሳትፈናል ካለ ተወካዮቹ እነማን ናቸው ሊዘረዘር ይገባል። ካልሆነ አሁንም ፓርቲያችን ጥያቄ አለው። አሁንም ድረስ የክልሉ የህዝብ እንደራሴዎች፣ ወንጀልን የሚያጋልጡ ጋዜጠኞች፣ የማህበረሰብ አንቂዎች እንዲሁም ህዝብ ይወክለናል ያላቸው የምክር ቤት አባላት በእስር ላይ ናቸው። መንግስት ህገወጥ ናቸው ብሎ የፈረጃቸውን ታጣቂዎች ሊያሳትፍ ይቅርና ለታሰሩ ንጹሃን ዜጎች ሰፊ ድምጽ መሆን ያልቻለ ሀገራዊ ምክክር ኮሚሽን ታጣቂዎችን ወደ ጠረጴዛ አምጥቶ ያወያያል የሚል እምነት የለንም። የሀገራዊ ምክክር ኮሚሽን በአማራ ክልልም ሆነ በሌሎች ክፍሎች በሚያደርገው እንቅስቃሴ ውጤት ያመጣል ብለን አናምንም ብለዋል። ሀገራዊ ምክክሩ ውጤት አያመጣም ያሉት ከምን አንጻር እንደሆነ የጠየቅናቸው ጻፊዋ ከተሳታፊዎች ልየታ ጀምሮ ገለልተኛ የሆነ ሂደት የለውም። ማንን የሚያሳትፈው ብለን ስንመለከት ከ90 በመቶ በላይ የሚሆኑት የብልጽግና ፓርቲ ተወካዮች ወይም ለፓርቲው ቅርበት ያላቸው ሰዎች ናቸው ሲሉ መልሰዋል። አሁንም ቢሆን የሚወያየው ከራሱ ፓርቲ ጋር ከሆነ በዝግ መወያየት ይችላል። ነገር ግን ሀገርን አመካክራለሁ ካለ መሳተፍ ያለበት የፖለቲካ ልዩነት ከታሰሩ የማህበረሰብ አንቂዎች፣ ከህዝብ ተወካዮችና ልዩነት ካላቸው ሰዎች ጋር መሆን እንዳለበት አንስተዋል። አክለውም ኮሚሽኑ ግን ይህን አድርጓል። ጥያቄ ምልክት ውስጥ የሚገባ ነገር ነው። ይህ ሁሉ ባልሆነበት ሁኔታ በአማራ ክልል ብቻም ሳይሆን በየትኛውም ክልል ኮሚሽኑ የሚያደርገው ምክክር ውጤታማ ይሆናል ብለን እንደ ፓርቲም ሆነ እንደ ግለሰብ አናምንም ነው ያሉት። የኮሚሽኑ መልስ
ተሳታፊዎችን በተመለከተ 90 በመቶ የሚሆኑት የብልጽግና አባላት ናቸው ብሎ ፓርቲው ያቀረበው በምን ማስረጃ ተመስርቶ እንደሆነ የማስረዳት ሸክም አለበት ኮሚሽኑ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የሀገራዊ ምክክር ኮሚሽን በአማራ ክልል ስላደረገው አጀንዳ ማሰባሰብና መረከብን በተመለከተ የኢትዮጵያ ብዙሃን ድርጅት በኩል ትችት አቅርቧል። ኢህአፓ ኮሚሽኑ በአማራም ሆነ በሌሎች ክልሎች የሚያደርገው እንቅስቃሴ ውጤት ያመጣል ብለን አናምንም ሲል ነው የገለጸው። ፓርቲው ይህንን ያለው ከምን ተነስቶ እንደሆነ ስንጠይቀውም ከተሳታፊዎች ልየታ ጀምሮ ገለልተኛ የሆነ ሂደት የለውም፣ ማንን ነው የሚያሳትፈው ብለን ስንመለከት ከ90 በመቶ በላይ የሚሆኑት የብልጽግና ፓርቲ ተወካዮች ለፓርቲው ቅርበት ያላቸው ሰዎች ናቸው ነበር ያለው። የሀገራዊ ምክክር ኮሚሽን በበኩሉ እንዲህ ሲል መልሷል። ለፓርቲው ትችት ምላሽ የጠየቅናቸው የኮሚሽኑ ኮሚሽነር መላኩ ወልደ ማርያም ተሳታፊዎችን በተመለከተ 90 በመቶ የብልጽግና ፓርቲ አባላት ናቸው ብሎ ፓርቲው ያቀረበው በምን ማስረጃ ተመስርቶ እንደሆነ የማስረዳት ሸክም አለበት ብለዋል። አክለውም ያለምንም ማስረጃ እንደዚህ አይነቱን አስተያየት ማቅረብ ኃላፊነት ይሰማዋል ከሚባል ፓርቲ የሚጠበቅ አይደለም ነው ያሉት። የወረዳ የተሳታፊዎች ልየታ የተካሄደው በኢትዮጵያ የፖለቲካ ፓርቲዎች ምክር ቤት፣ በሃይማኖት ተቋማት፣ በኢትዮጵያ መምህራን፣ በኢትዮጵያ እድሮች፣ በኢትዮጵያ ሲቪል ማህበረሰብ ተወካዮች የጋራ አስተባባሪነትና አስፈጻሚነት ነው ብለዋል። ከእነዚህ ሆነ ከሌሎች አካላት በማስረጃ ተረጋግጦ የቀረበ ቅሬታ የለም። ኢህአፓ አባል የሆነበት የኢትዮጵያ የፖለቲካ ፓርቲዎች ምክክር ቤትም በዚህ ረገድ ያቀረበው ቅሬታ የለም ሲሉም ተናግረዋል። ኮሚሽኑ ታጣቂዎችን ካለማሳተፍ አንጻር ከፓርቲው የተሰነዘረበትን ብርቱ ትችት በተመለከተ ምላሽ ሰጥቷል። እንደሚታወቀው የምክክር ሂደት ሰላማዊ ሂደት ነው። ኮሚሽኑ በዚህ ሂደት እንዲሳተፉ ሁሉንም ነፍጥ አንግበው ጫካ የገቡትን ኃይላት በይፋ ጋብዟል። በአካል መገኘት የማይችሉ ከሆነ አሉን የሚሏቸውን አጀንዳዎች በሚመቻቸው አግባብ እንዲልኩ ጠይቋል። ከዚህም አልፎ ተርፎ የእርስ በእርስ ፍጅቱ እንዲቆም ሁሉም ወገኖች ወደ ቀልባቸው ተመልሰው እንዲደራደሩ በየትኛውም ሀገር ሁኔታዎችን ለማመቻቸት ፍላጎቱ መሆኑን አሳውቋል። ከዚህ ውጪ ሊደረግ የሚችል ነገር ካለ ሀገር የጋራ እንደመሆኗ መጠን ኢህአፓም መፍትሄ የሚለውን ሀሳብ ይጠቁመን። በሀገር ጉዳይ አንዱ ተቺ ሌላው ተተቺ የሚሆንበት አግባብ የለም ብለዋል። ፓርቲው ከዚህ ቀደም ታጣቂዎችን ለማሳተፍ ምን አይነት ዋስትና ተሰጥቷቸዋል ብሎ ኮሚሽኑን ሲጠይቅ ገና ስምምነት ላይ እንዳልተደረሰ እንደተገለጸለት ይህ ሳይፈታ ምክክር መደረጉ ለውጡ ምኑ ላይ እንደሆነ ላቀረበው ጥያቄ ምን ምላሽ እንዳላቸውም ኮሚሽነሩን ጠይቀናል። እሳቸውም በምላሻቸው ለመሳተፍ ፈቃደኛ መሆናቸውን ሲያሳውቁ የሚፈልጉትን ተቀባይነት ያለው ህጋዊ ከለላና ዋስትና የሚመቻች ይሆናል ነው ያሉት። የታጣቂዎቹ አጀንዳ ሳይካተት ሙሉ አጀንዳ ተቀብያለሁ ማለት ይቻላል ወይ ለሚለው ጥያቄም ኮሚሽነሩ አሁንም አልረፈደም፣ በራችን ክፍት ነው፣ መላክ ይችላሉ፣ ኑና አጀንዳ ውሰዱ የሚሉም ከሆነ አሉበት ድረስ ለመሄድ ፈቃደኞች ነን የሚል ምላሽ ሰጥተዋል። ኮሚሽኑ ሰሞኑን አንድ የፋኖ አደረጃጀት አጀንዳ እንዳስገባ መናገራቸውን ተከትሎ እውነትም ከፋኖ አደረጃጀት መካከል ለኮሚሽኑ አጀንዳ ያስገባ አለ ለሚለው ጥያቄ ኮሚሽነር መላኩ በምላሻቸው ዋና ኮሚሽነር ፕሮፌሰር መስፍን በሰጡት ቃለ መጠይቅ ታጣቂው ቡድን ስሙ እንዲገለጽ አለመፍቀዱን ገልጸዋል። ስሙ እንዲገለጽ ካልፈቀደ ደግሞ መብቱን ማክበር ግዴታችን ነው ብለዋል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ኮሜንት፣ ሼር በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን በቀጣይ መረጃ ደግመን እስክንገናኝ ድረስ ቸር ያሰማን ስንል ተሰናበት።